ሰላም ዩቲዩብ እንዴት ናችሁ? ያብ ነኝ። በአዲስ ቪዲዮ ተመልሰን መጥተናል። የት ነው ያለነው? ወንጪ። የመጀመሪያ ቭሎጋችንን ወንጪ ሪዞርትን በሰፊው እናያታለን። ጸዴና ባንክ በሆነ ቪዲዮ ጠብቁ። አውራይ ጋይስ ተመልሰናል። የመጀመሪያ ቭሎጋችንን ለመስራት ወደ ወንጪ ጉዟችንን ከመጀመራችን በፊት እቃችንን ፓክ አድርገን ወደ መኪናችን ለመጫንና ለማስተካከል ሄድን። መኪናችን ላይ እቃችንን ከጫንን በኋላ ጉዟችንን ጀመርን። ጉዟችንን ከጀመርን በኋላ ቁጭ ብለን መኪና ውስጥ ኢንጆይ እያደረግን ከዚህ በፊት በመጀመሪያ ቪዲዮ እንደተናገርኩት ጃኒ በጣም ማደንቀውና አድማየር ማረገው ዩቲዩበር ነው። የሱን ቭሎጎች ቁጭ ብለን እያየን ኢንጆይ እያደረግን ጉዟችንን ቀጠልን። ከዛን ጋይስ ያልታሰበ ነገር መንገድ ላይ ይጠበቅ አጋጠመን። መንገድ ዘግተው እየጨፈሩ የነበሩ ልጆች ነበሩ፣ ወጣት ናቸው እና አጋጠመኛ ደግሞ ካሽ አልያዝንም ነበረ። ብራችን ሙሉ ባንክ ላይ ነበር የነበረው እና ትራንስፈር እናድርግላችሁ ስንላቸው ምንም ልጆቹ ሊረዱን አልቻሉም። እኛ ደግሞ ካሽ አልያዝንም ብለን በማስረዳት ሞከርን፣ ግን በፍጹም አንሰማችሁም፣ ብር ካልሰጣችሁ እንድንቅ አንልም በዚህ መኪና ስር ብለው ግግም ብሎ ስንት መከራና በስንት ዝግጅት ተስማምተን ተነጋግረን ስንመለስ እንክሳቸዋለን ብለን ተለያየን ማለት ነው። ኦኬ ጋይስ አሁን ደግሞ አምቦ ከተማ ደርሰናል። አምቦ ዩኒቨርሲቲ እያየን በሩን እያየን እያለፍን ነው። አምቦ ከተማ በጣም የምታምርና ደስ የምትል ከተማ ጋይስ፣ ከጠበቁት በላይ እንደዚህ አልጠበቅኩኝ ነበር። በጣም የምታምር ከተማ ናት አምቦ። አምቦ ከተማን እያየን ዞር ዞር ካልን በኋላ ወንጪ ለመድረስ 28 ኪሎ ሜትር ይቀራቸው ሚል ውሳኔ ከኛ በኋላ ወደ ተታጥፈን ጉዟችንን ይቀጥላል።
ኦልራይት ጋይስ በስተመጨረሻም ወንጪ ከተማ ደርሰናል። ወንጪ በጣም የምታምር ደስ የምትል ከተማ ናት። እኔ እንደዚህ አልጠበኳትም ነበር ጋይስ። በጣም ደስ የምትልና የምታምር ከተማ ናት። ወንጪ ከገባን በኋላ ጋይድ መያዝ አለባችሁ ተብለን ጋይድ ከያዘንና እሱም ፒክ ካረግን በኋላ ያለውን አንድ ቦታዎች ወደ ማረፊያ ቦታችሁ ከመውሰዴ በፊት የሚያምርና ደስ የሚል ቪው አለ፣ መጀመሪያ እሱም ማየት አለባችሁ ብሎን ወደዛ ሄደን ጋይስ ይኸው እንደምትመለከቱት በጣም የሚያምርና ደስ የሚል ቪው እንመለከታለን ከላይ ሆነን። ዋው እኔ እንደዚህ አልጠበቅኩትም። ኢትዮጵያ ራሱ ያለው አልመሰለኝም ጋይስ። እውነት ከሀገር ውጭ ያለው የሚመስለው ያለው ቪው በጣም የሚያምርና ደስ የሚል ነው። ቪውን አይተን ከጨረስን በኋላ ወደ ማረፊያ ቤታችን እየሄድን ሳለ ከመንገድ አስቁሞን ይሄ የአርሶ አደሮቹ ማረፊያ ነው ብሎ የአርሶ አደሮቹ ማረፊያ እያስመለከተን እንገኛለን። እሱን ከተመለከተንና ቪውን ከላይ ሆነን ካደነቅን በኋላ በጣም ደክሞ ስለነበር ወደ ማረፊያ ቦታችን እንዲወስድን ጠየቅነው። በስተመጨረሻም ወደ ማረፊያችን ደረስን። በጣም ደስ የሚልና ውስጡ የሚያምር በሚያምር ኢንቴሪየር ዲዛይን የተሰራ ጥንቅቅ ተደርጎ የተስተካከለ የሚያምር ዲዛይን ያለው ማረፊያ ቦታ ነበር የደረሰን የተሰጠን እና በጣም ወድጄዋለሁ። በጣም የሚያምርና ደስ የሚል ማረፊያ ቦታ ነው። ትንሽ አረፍ ብለን ልብሳችንን ቀይረን ራሳችንን ካረጋጋን በኋላ ወጣን። የሚያምር ቪው የማታ ቪው አለው። እሱን እየተመለከትን ትንሽ ከቆየን በኋላ ወደ እራት ሄድን። ራታችንን በዚህ ባማረና በተዋበ ሬስቶራንታቸው ቁጭ ብለን ከተመገበንና ጊዜ ካሳለፍን በኋላ ወደ ማረፊያ ቦታችን ተመለስን። ወደ ማረፊያ ቦታችን ተመልሰን አረፍ ብለን እኛም ምሽትን ካሳለፍን በኋላ በጠዋት ተነስተን ወደ ስቲምና ስፓ ቦታ ሄድን። ትንሽ ራሳችን ሪላክስ ማድረግ ስለነበረብን ስቲምና ስፓ ገባን። የሚያምርና በጣም ደስ የሚል ሃይ ኳሊቲ በሆነ ደረጃ የተሰራ ስቲምና ስፓ አላቸው። በጣም የሚያምር በጣም የወደድኩት በጣም ደስ የሚል እና ራስን ሪላክስ ለማድረግ በጣም አመቺ የሆነ ስቲምና ስፓ አላቸው። ስፓችን ወስደን ራሳችንን ሪላክስ ካረግን በኋላ ቁርስ ለመብላት ወደ ሬስቶራንት ወጣን። ይህን የመሰለ ቡፌ በአማረ ሁኔታ ቀርቦልን ቁርሳችንን ከበላን በኋላ ጉዞ አገሩን በማየት ወጣን። ጋይስ ጉልበቱ በጣም ጉልበት አድካሚና ጉልበት በጣም የሚፈታተን ጉልበት ነበር። ቢሆንም ወረድን እና አምቦሃ እዚህ የሚመነጨው ብሎ አምቦሃ የሚመነጭበትን ቦታ ሊያሳየን ወሰደን። መጀመሪያ ላይ አላመንኩትኝ ነበር እና ቴስቱን ከቀመስኩትኝና አምቦሃነቱን ካረጋገጥኩኝ በኋላ ነው ያመንኩት። ጋይስ ምንም የሚለየው ነገር የለም። ወደ ከተማ ከዚህ ወጥቶ ትንሽ ኬሚካል ከተጨመረበት በኋላ ለሰው ይቀርባል ታሽጎ እንጂ ምንም የሚለየው ነገር የለም። ጣዕሙ፣ ጋሱ፣ ሁሉ ነገር ራሱ ነው።
ምንም አይነት ልዩነት የለውም። በጣም ቴስቲ ነው። እና አምባችንን ጠጥተን ኢንጆይ ካረግን በኋላ ፈረስ መጋለብ አለባችሁ፣ ፈረስ ግቢያ ሞክሩት ብሎ ወደ ሜዳ ወስደን ፈረሳችንን እየጋለብን ኢንጆይ እያረግን እንገኛለን። የመጀመሪያ ጊዜ ነው ጋይስ ፈረስ ገልቤ አላውቅም እና የመጀመሪያ ጊዜ ነው ፈረስ ሲጋልብ። ፈርቼ ነበር፣ በጣም ፈርቼ ነበር። ባላንስ የመጠበቅ አቅቶኝ በጣም ፈርቼ ነበር። ግን አይኔ ልደተ አደረኩት፣ ጋለብኩት እና በጣም ደስ ይላል። መውረዱላ አልፈለኩኝም ነበር እና ፈረሳችንን ጋለብን በኋላ በጣም ቦታው የሚያስደስትና የሚያምር ማራኪ የሆነ አየር ያለው በጣም ደስ የሚል ቦታ ስለነበረ እኔም ትንሽ ቪዩን ቁጭ ብዬ መመልከት ፈልጌ ትንሽ ደቂቃን አሳለፍኩኝ። ቦታውና ቪውን ኢንጆይ ካረግን በኋላ ማየት ያለባችሁ ድልድይ አለ ብሎ ጋይዳችን ከፊት ለፊት እየመራን ወደ ድልድዩ እየሄድን ነው። ድልድዩ ጋር ደረስን። ድልድዩ በምታዩት መልኩ የሚያምርና ወደ ታች ደግሞ በጣም ረጅም ወደ ታች ሰምጠ ነው። ትንሽ ያስፈራል፣ ግን እንደምንም ቆፍጠን ብዬ ደረቴን ነፋ አርጌ ለመሄድ እየሞከርኩኝ ነው። ወደ ታች ከተመለከታችሁት ግን ትንሽ ያስፈራል ጋይስ። ያው ድልድዩም ትንሽ ስለሚወዛወዝና ስለሚንቀሳቀስ ትንሽ አስፈሪ ነበር። ቢሆንም በላዩ ላይ ሄደን ያለውን ነገሮች አይተን ተመለስን። ድልድዩን አይተን ከጨረስን በኋላ በጀልባ ትንሽ ሐይቋን እንመልከታት ብሎ ጋይዳችን እየመራን ወደ ሐይቁ ወጣን። በጣም የሚያምርና ሰፊ የሆነ ሐይቅ ነው ያላቸው። ከላይ ሲታይ በጣም ትንሽ የሚመስለው ግን በጣም የሚያምር ሐይቅ ነው። ሐይቁን እንጆይ ካረግን በኋላ ምሳ እንብላ ተባብለን እዛው አካባቢ ወደ ነበረ ሎካል ሬስቶራንት ሄድን። በጣም የሚያምርና ደስ የሚል እንዲሁም ከበረንዳ ወደ ታች በጣም የሚያምር ቪው ያለው ሬስቶራንት ነው። እዚህ ምሳችንን ከበላንና ውጭ ያለውን አየር እንጆይ ካረግን በኋላ ወደ ቤታችን ተመለስን ማለት ነው። ወደ ቤታችን ከተመለስን በኋላ እለቱ ዛሬ ስንዞር ስለዋልን በጣም አድካሞት ስለነበር ኢንዶር ወደ ሆነው ስዊሚንግ ፑላቸው ሄደን እና ጋይስ ይሄን ይመስላል የዛሬ ውሏችን። በቀጣይ በአዲስና በሚገራርሙ ቪዲዮዎች እንመለሳለን። ስቴይ ቱንድ ባይ